ወደ ዛሬ ቪዲዮ ነው። ለኢትዮጵያ ሕዝብ ኢየሱስ ክርስቶስ ጌታ ነው ተብሎ አይነገርም። በጣም ቤተክርስቲያን መሄድ እፈልጋለሁ፣ ግን ለመሄድ እሳቅቃለሁ። ለምን መድረክ ላይ የሚባሉ ነገር ሰራው ስራ ጋር የተያዘና ዘፈን በመጽሐፍ ቅዱስ ውስጥ ያለው ትርጉም ምንድነው? መጀመሪያ መጽሐፍ ቅዱስ ውስጥ ያለው ትርጉም ምንድነው? ዘፈን ዝም ብሎ መሰለ? አሁንማ ሰይጣንን እስከ ማስመለክ የደረሱ ዘፋኞች እያየን ተመልሶ ሊሆን ስለሚችል ስሙን አልጠራም። አንድ መድረክ ቆመላችሁና አይቼው ነው እኔን ታምኑኛላችሁ። መቼም ቢያንስ እዚህ መድረክ ላይ ስለቆም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ይህን ቪዲዮ ከመጀመራችን በፊት ግን ላይክ ማድረግ አትርሱ። 1000 ላይክ እናረጋለን፣ ሰብስክራይብ እናረጋለን። እንግዲህ ያው አዳዲስ ቪዲዮዎች እያመጣሁላችሁ ነው። በተለይ በዚህ ጾም ትማሩበታላችሁ ብዬ ያሰብኩትን ቪዲዮዎች ያቀረብኩላችሁ ነው ማለት ነው። ከእናንተ ግን ላይክ እና ሰብስክራይብ ፈልጋለሁ ማለት ነው። ወደ ቀዳሚ ቪዲዮአችን ስንሄድ እንግዲህ ቤኪ ያው ብዙዎቻችን እናውቀዋለን በዘፈን፣ አሁን ደግሞ በቲክቶክም እየመጣ ከመንፈሳዊ ወንድሞቻችን ጋር እየተወያየ ይገኛል። ዘፈን ኃጢአት ነው ወይ? ኃጢአት ከሆነ እስቲ አስረዱኝ በመጽሐፍ ቅዱስ ማስረጃ ያለ እየሞገተ ይገኛል። እስቲ የጥያቄውና ምላሹን ሰምተን እንመለስ ወደ ቪዲዮ። እሺ ረጅም ጊዜ አስብበት የነበረ ነገር ስለሆነ ነው ማለት ረጅም ጊዜ አስብበት የነበረ ነገር ስለ ብዙ ጊዜ እኔ በጣም ቤተክርስቲያን መሄድ እፈልጋለሁ፣ ግን ለመሄድ እሳቅቃለሁ። ለምን መድረክ ላይ የሚባሉ ነገር ሰራው ስራ ጋር የተያዘና የመጀመሪያው ጥያቄ ምን መሰለህ ተለገኝ ምን መሰለህ ዘፈን በመጽሐፍ ቅዱስ ውስጥ ያለው ትርጉም ምንድነው? መጀመሪያ መጽሐፍ ቅዱስ ውስጥ ያለው ትርጉም ምንድነው? ዘፈን ማለት አሁን በዘፈን ሲባል ምን ማለት ነው? ከአጠገቡ ምን አለው? ምስጋና ለእግዚአብሔር የሚቀርብ ይሏል አይደል? ስለዚህ ለእግዚአብሔር የሚቀርብ መስዋዕት ስለሆነ ለእግዚአብሔር የሚቀርብ መንፈሳዊ ዜማና ድምጸት ስለሆነ ያንን ድምጸቱን ይዞ ያንን ድምጸትን ወይም ጩኸትን ይዞ ዘፈን እያለ ያስቀምጧል። ግን ደግሞ ለኔጌቲቭ ነገር ደግሞ ለምሳሌ የዮሐንስ አንገት ተቆረጠው በዘፈን ነው ይላል አይደል? ዮሐንስ ወንጌል መጥምቁ ዮሐንስም ማለት ነው ስታነብ የሄሮዲያዳ የምትባለው የሄሮድስ ልጅ በልደቷ ጊዜ በጨፈረች በአባቷ ፊት፣ አባቷ ደስ ተሰኘ። ከዛ በኋላ የፈለግሽውን ጠይቅኝ ያደርግልሻለሁ አላት። በምንድን ነው ግን አስተውል፣ በዘፈንና በጭፈራ ነው። ኦኬ የነበረው ጭፈራ ነው። አባቷን ማስደሰት ነው። ትጨፍራለች፣ ትዘፍናለች፣ ትደንሳለች። ያንን ዘፈን ብሎ ያስቀምጠዋል። ከዛ በኋላ እናቴን አማክሬ ልምጣለች። ሄደች፣ እናቷን አማክራ መጣች። እናቷን አማክራ ስትመጣ እናቷ ምን አለቻት? የዮሐንስ አንገት እንዲቆረጥ እፈልጋለሁ በያለቻት። ስለዚህ በዘፈን ምክንያት ቅዱሳን በጣም ብዙ ሰማዕትነት ከፍለዋል። በየትኛው ዘፈን? ይሄ ለዝሙት የሚዳርገው ሰው ለዓለምን ማመስገን የዓለምን ነገር በዘፈን ማቀንቀን። ምክንያቱም መዝሙር ምስጋና ነው፣ መዝሙር ትምህርት ነው። አየህ አሁን ዳዊት እግዚአብሔርን በዘፈን አመስግኑ ሲል የዳዊትን መዝሙር ጠቅላላ ብታይ ዓለማዊ ነገር አታገኝበትም አይደል? ስለዚህ ዘፈን ብሎ የጠቀሰው ምንድነው? መንፈሳዊ ያ ድምጸቱን፣ ጩኸትህን፣ ምስጋናህን ድምጽ አውጥተህ የምታደርገውን ነገር ያንን ዘፈን ብሎ ይጠራል። መንፈሳዊ ነገር ያለው ይዘት ስለሆነ ኮንተንቱ በውስጥ ያለው መልእክት ሁሉ ወደ እግዚአብሔር የሚያቀርብክ ነው። ኢንተርቼንጅን ይጠቀማል። ዓለማዊ ዘፈን ግን ጠቅላላ ያዘው ምንድነው? የዓለምን ነገር ያቀነቅናል፣ ዓለምን ያመሰግናል፣ ወይ ስለ አንድ ሴት አካል ስለ አንድ ሴት ልጅ ሰውነት ይናገራል። ወደ ዝሙት ምንም መንፈሳዊ መልእክት የሌለው ምንም ወደ ንስሐ የማይመጣ መጽሐፍ ቅዱስን የማይሰብክህ ህይወትን የማይለውጥህ ጊዜያዊ ደስታ የሚሰጥህ ከዓለማዊ ነገር ጋር የሚያጣብቅህ ፈጽሞ ፍቅረ እግዚአብሔርን የክርስቶስን መከራ ህማም የማታይበት አይደል? የትኛው ዘፈን ነው? አሁን ለምሳሌ ቤኪዬ ስለ ክርስቶስ ግርፋት ሽንክራት የሚያወራ ዘፈን አለ? የለም። አሁን ዳዊት ግን እግዚአብሔርን በዘፈን አመስግኑት ብሎ ስታየው ግን ዳዊትን 150 ስታነ ስለ ክርስቶስ መከራ የሚናገርበት አለ፣ ስለ ጽዮን የሚናገርበት ክፍል አለ፣ ስለ እሱ የጸለየበት ክፍል አለ፣ ስለ ቅዱሳን የተናገረበት አለ። አየው። ስለዚህ ኢንተርቼንጅ ስለሚጠቀመው እንግሊዘኛው ላይም ስታየው ስፒሪቹዋል ሶንግ እና ሶንግ እያለ ይካፍሏል አንዳንዴ።
እንደዚህ ያደረገ ካፍሏል በዛ መልኩ ውሰደው ማለት ነው። ኢንተርቼንጅሊ የሚጠቀማቸው ነገሮች አሉ። ግን ደግሞ እንደ ስፔሲፊክሊ ግን ለምሳሌ አጋንንት ዘፈን አስለመዱ ይላል። መንፈሳዊ ያልሆኑ ነገሮች ጠቅላላ ወደ ሰይጣናዊ ነገር የሚከቱ ወደ ዓለም የሚከቱ የሰይጣን መገልገያ ናቸው። በመዝሙር ሰይጣን አይገለገልም። በመዝሙር እግዚአብሔር ይገለገላል። እግዚአብሔር ይመሰገናል። መዝሙር በአጭሩ የተናገረ ይላቁ መዝሙር ትምህርት ነው። መዝሙር መስዋዕት ነው። መዝሙር አምልኮ ነው። መዝሙር ጸሎት ነው። አየው እነዚህ ሁሉ ይዟል መዝሙር እና ምስጋና ነው። ዘፈን ምንድነው ብለህ ምንድነው የምትመልስልኝ? ዘፈን ምንድነው ብለህ ምን ትለኝ ነው? አየው ምንም የለውም። ይቆማል በቃ የምትቆጥረው ነገርም የለም። ዘፈን ነው በቃ ጩኸት ነው። ግን ዘፈን ምንድነው ብትለኝ ስጋዊ ፍቶትን የሚያነሳሳ ዓለማን የሚያመሰግን ስለ ዓለም የሚያቀነቅ ሰዎችን ወደ ንስሐ ሳይሆን ወደ እብደት ወደ ስጋዊ ሐሳብ የሚከት ሰዎችን በተሰበረ ልብ ከእግዚአብሔር ጋር እንዳይገናኙ መንፈሳቸውን የሚሰልብ። ስለዚህ በመጽሐፍ ብዙ እየተተካካ ሲመጣ በዛ መልኩ ተረዳው ማለት ነው። እንግዲህ መምህራችን መዝሙረ ያሬድ ያው ብዙዎቻችን እናውቃለን፣ በቅርቡ አግብቷል ማለት ነው። በጣም ቆንጆ መልስ ሰጥቶታል። ያው ዘፈን ወደ ስጋዊ ነገር የሚስብ ነገር እንደሆነ እንዲሁም ደግሞ መንፈስን ብቻ የሚያነሳሳ ስጋን ብቻ የሚያነሳሳ ነገር እንደሆነ አበክሮ በደንብ ነግሮታል ማለት ነው። ከዚሁ ጋር በተያያዘ ደግሞ መጋቢ ሃይማኖት መምህር ኢዮብ ይመኑ እዚሁ ላይ ዘፈን ላይ በተያያዘ አንድ የሆነ ታላቅ ነገር ተናግረዋል። ትንሽ ብዙዎቻችንም ሰምተነው የምናውቅ አይመስለኝም። እስቲ እናዳምጠው። ዘፈን ዝም ብሎ መሰለህ ያለማምዳ ሩካቤ ቀስቃሽ የሆኑ ዳንሶች ዘማ እንድትሆን ይሰሩሃል። ሳታውቀው ነው አይምሮህን የሚለውጡት። ለዚህ ነው እስኪ እንዳለ የሚዘጋጁትን የአፍሪካውያንን የምዕራባውያንን ዘፈኖች ተመልከቷቸው። አሁንማ ሰይጣንን እስከ ማስመለክ የደረሱ ዘፋኞች እያየን ነው። ተመልሶ ሊሆን ስለሚችል ስሙን አልጠራም። አንድ መድረክ ቆመላችሁና አይቼው ነው። እኔን ታምኑኛላችሁ መቼም ቢያንስ እዚህ መድረክ ላይ ስለቆምኩ ገብታችሁ እንድታዩ አትጠበቁ። ሊዘፍን ወጥቶ I sold my soul to the devil ይላቸዋል። ነፍሴ ለሰይጣን ሸጫለሁ ይላቸዋል። አሜን ይላሉ። ከዛ በኋላ ነው የሚዘፍነው። ከዛ በኋላ ነው ፌንት የሚያደርጉት። ምን አይነት መንፈስ ጋር እንደሚያዋህዱ ታውቃለህ? አንተ እኮ አታውቅም። በቀደም ዘፋኝ ሆኖ መስከረም ላይ ነው መጥቶ የነበረው የእናንተ ጩኸት ያባረረው። በዘፈን ውስጥ እንዴት አድርጎ ሰይጣንን እንደሚያስመልክ አላየኸው? እየው ሩካቤ ቀስቃሽ ዳንሶቹ እርቃን መውጣቶቹ በሙሉ አእምሮህን ነው የሚቆጣጠሩት። አሁን እንደ በፊቱ ሰይፍ አነሳልህ፣ መንኮራኩር አይፈጭልህም፣ እቶን እሳት ውስጥ አይጥልህም። ንጽህናህን ያባረረ ከአምላክ ይለያል። እንግዲህ መጋቢ ሃይማኖት መምህር ኢዮብ ይመኑ ያው እንደሰማችሁት ነው። በጣም የሚገርም ነገር ነው የነገሩ። ምክንያቱም እንደ ድሮ ሰይፍ ይዘው መጥተው ምንም ነገር አያረጉንም እንዳሉት እንግዲህ በዚህ ሊሆን ይችላል ትልቁ ፈተናችን እያሉን ነው ማለት ነው። ስለዚህ ብዙዎቻችን መጠቀም ይገባናል። የጆሮአችንን ድንግልና የአይናችንን የአፋችንንም ለእግዚአብሔር መስጠትም ይገባልን ነገር ወደ እነሱ ያው ወደ ሉሲፈር ወይም ወደ እነሱ ወደሚሉት ነገር ይወስደናል ማለት ነውና ይህንን በደንብ የነገሩን ይመስለኛል። እንግዲህ ያው በዚህ በጾም ወቅት ውስጥ ያው ልናረጋቸው ከሚገቡ ነገሮች አንዱ ነው ብዬ ስላሰብኩ ነው ማለት ነው ይሄን እያቀረብኩላችሁ ያለው። ከዛ በተረፈ ደግሞ አሁንም ገዘፍ ጋር በተያያዘ እንደዚሁም ኃይሌ ሩት ደግሞ ዘፈን ለምንድነው ኃጢአትም የሆነው ባህላዊ ዘፈንና መንፈሳዊ እያለ ትንሽ ግራ የሚያጋባ ነገር ተናግሯል። በዛው ጋር ሄኖክ ኃይሌ ደግሞ አጥጋቢ መልስ መልሶለታል። እስቲ እንከታተል። ይሄ ኃጢአት ስራ ነው የምናምን ስራ ነው እያለ ሲያብጠለጥል ይውላል ማለት ነው። አዝማሪ ምናምን እያለ ገባ። እግዚአብሔር ሁለት ሶስት አይነት ህግ የለውም። ጥፋተኛ ሁሉ ጥፋተኛ። እኔ ደግሞ በሙዚቃዬ መልካም ነገር እስከተናገረን ድረስ ከሙዚቃ በላይ እንደውም ሰውን የሚፈውስ ነገር አለ ብያለሁ። ለምን ሁሉም ጋር የሚደርስ ነገር። ለምሳሌ አንድ መዝሙር እኔ አሁን የኦርቶዶክስ መዝሙር በከፍትልህ ሌላኛው የሃይማኖት ሰው አይሰማው የፈለገ መልእክት ቢኖረው ለምን ሃይማኖቱ ዲፈረንት ነው ብሎ ስለሚያስብ ማለት ነው። በሙዚቃ ውስጥ ግን ይሄን ባደረገው ሁሉም ይሰሙታል።
ሁሉም ሃይማኖት አላቸው ይሰማሉ። ስለዚህ የተሻለ መሳሪያ ነው ሙዚቃ የሰው ልጅ ለማነጽ ማለት እና ግን ያው እኛ ሀገር አሳዛኝ ያለው ሁኔታ ግን ራሳችን ተነስተን እንቀይረዋለን ብለን እየቀየርን በደንብ ዘንድሮ በደንብ ይስተካከላል። ዘፈን እንዲህ ባህላዊ ሲሆን ሀገራዊ ሲሆን ጥሩ ነው። ይዘቱ መልካም መልእክት ያለው ዘፈን ሲሆን መልካም ነው የሚለው ሐሳብ ሊመስል ይችላል፣ እውነት ሊመስል ይችላል፣ ግን በፍጹም የተሳሳተ ነው። እንግዲህ ቤተክርስቲያን የምትፈቅደው ዘፈን ወይም ብንዘፍነው ችግር የሌለው አንድ ብቻ፣ እሱም የኢትዮጵያ ብሔራዊ መዝሙር ነው። የሀገርን በተመለከተ ግብር እንደመክፈር ስለሚቆጠር የዜግነት ክብር የሚለውን ሰው ሲል መዋል ይችላል። ከዛ ውጭ ግን እየተነጋገርን ያለነው ስለ መጽሐፍ ቅዱስና ስለ ሃይማኖት ከሆነ ይሄኛው ልክ ነው። ባህላዊ ስለሆነ ምክር ስለሚሰጥ ባህላዊ ከተባለ የትኛው አካባቢ ባህል ነው ጽድቅ የሚሆነው? ዘፈን ዘፈን ነው። ዓለማዊ ነገር ዓለማዊ ነገር ነው እና ባህል ካልክ አሜሪካ ለተወለደ ሰው እኮ ራፕና ሂፕሆፕ እኮ ባህሉ ነው። ስለዚህ እሱ መፍቀድ መቻል አለብን ማለት ነው። ያደኩበት ነው የልጅነት ትዝታዬ ነው ሊል ይችላል። እንዳንተ ጋራው ሸንተረሩ የሚል ዘፈን ሳይዘፍን አድጎ ግን ባህላዊ ነገር ለሱ ባህላዊ ነው እና እንደዚህ አይነት ከዛ ውጪ ይዘቱ እየታየ ዘፈን ይሄ ጥሩ መልእክት ያለው ሲሆን ችግር የለውም ከተባለ ቤተክርስቲያን እያንዳንዱ ዘፈን ሲወጣ ሲዲውን እየሰማች ኢቫሉዌት እያደረገች ይሄን ዘፈኑ እንዳትስፈሩ ብትል ነው ማለት ነው። ስለዚህ በአጠቃላይ እንኳን በቤተክርስቲያን ትምህርት እንኳን ዘፈን ቀርቶ ስጋዊ ዘፈን ቀርቶ መጽሐፍ ቅዱስ እንደሚያስተምረንም ቤተክርስቲያን እንደምታስተምረንም ሞቅ ያለ መዝሙር ራሱ በጣም ስጋ በጣም ያስደስት መዝሙር ከመንፈሳዊነት ወደ ስጋዊነት ሲያይል ቤተክርስቲያን ታስቆመዋለች። ማህሌት እንኳን ሲደምቅ በጸናጽል ነው የሚያስቆሙት አባቶቻችን። ለምን? ነፍስ እንጂ ስጋ የምትደሰትበት ስላልሆነ ዝማሬ ማለት ነው። ወደ ጥንታውያን አባቶች እርሊ ቸርች ፋዘርስ ወደምንላቸው ስንሄድ የዜማ መሳሪያም እንኳን ስጋዊ ነው ይለዋል። ኃጢአት ነው ባይሉም ስጋዊ ነው ይለዋል። ምክንያቱም የዜማ መሳሪያ ያስፈለገው ሰው አይምሮውን በዝማሬ በጸሎት ተመስጦስ መክተት ስላልቻለ ያንን የአይምሮውን ድካም ለመርዳት የተዘጋጀ ነገር ነው እንጂ አሁን ቅዳሴ እየተቀደሰ ከበሮ ቢመታ እንደ ዲስትራክሽን ነው፣ እንደ ረብሻ ነው የሚቆጠረው። ስለዚህ የዜማ መሳሪያውን እንኳን በገናውን እንኳን ህሊናህን አስር አውታር የሚለው ውሳጣዊና አፋዊ ህዋሳትህን ነው እንደ ዜማ መሳሪያ አድርገህ እግዚአብሔርን አመስግንበት፣ ራስህን እንደ ዜማ መሳሪያ አድርገህ አቅርብ ምስጋና ብለው አባቶቻችን የቀደሙት እንደውም የዜማ መሳሪያ ራሱ ከስጋዊነት የመጣ ነው እንጂ የሱ እርዳታ ሳያስፈልገው ነበር ሰው መጸለይ ያለበት እስከ ማለት ይደርሳሉ። አይደለም ዘፈን ሊፈቅዱ ማለት ነው። ስለዚህ አባቶች በድህንጻ መንፈስ ዝብጥ ያውታረ መሰንቆ ለልቤ ይላል አባ ጊዮርጊስ። በመንፈስ ቅዱስ መምቻ የልቤን መሰንቆ ምጪው ልጅሽን ላመስግነው ይላታል እመቤታችን። እንዚራ ስባት ሃርፕ ኦፍ ስፒሪት የተባለው ደግሞ የነ ቅዱስ ኤፍሬም የነ ያዕቆብ ዘስሩግ ጸሎት የሚያሳየው የሰው ሰውነቱ ራሱ የሰው ህሊና ህዋሳቱ ራሱ የዜማ መሳሪያ ነው እግዚአብሔርን ለማመስገን። አይደለም መሳሪያ አይደለም ዘፈን መሳሪያ አይደለም የዜማ መሳሪያ የመዝሙር መሳሪያ ድምጽም የሚያስጠላ ጊዜ አለ። ባርምሞም ያመለክቱ የሚያመሰግኑ መላእክት እኮ አሉ ከተመስጦ ከተዘክሮ የተነሳ ማለት ነው። ስለዚህ ስጋውያን መሆናችን ሳይንስ ሰው ኃጢአት መስራቱ እኮ የሰውነቱ ባህሪ ነው። ቢዘፍን ቢጨፍር ቢጠጣ ከድካም የተነሳ ሲሆን ችግር የለውም። ግን ጭፈራውን ድካሙን አምጥቶ ቤተክርስቲያን አስጠምቆ መንፈሳዊ ለማድረግ መሞከር አያስፈልግም። እኛ ድካም ስላለብን ስጋውያንን የስጋ ስራ እንሰራለን ብንል ያምርብናል እንጂ የስጋ ስራችንን መንፈሳዊ አድርጎ አፕሩቭ ለማድረግ እግዚአብሔር አይጠላም። ዘፈን ምናምን እንደዚህ አይነት ጨዋታ ብዙም ተገቢ አይደለም። ሰይጣን በነገራችን ላይ ራሱ የዜማ ምንነትን የሚያውቅ ነው። መልአክ አልነበረ? ሲዘምር ሲያመሰግን ነበር። ስለዚህ የዜማን ኃይል ያውቀዋል፣ በትክክል ተጠቅሞበታል። ዘፈን እኮ የሆነ ነገር እንድትሰራ ያደርጋል። ሚውዚክ ሜድ ሚ ዱ ኢት የሚል አንድ መጽሐፍ አይቼ ነበር አንድ ቦታ። ሙዚቃ የሆነ ነገር እንድትሰራ ያደርጋል። ናቡከደነጾር እኮ ስትሰግድ ጣዖት ሲያሰግድ ዘፈን ከፈተላቸው ነው የሚለው፣ በዘፈኑ ኃይል ተነሳስተው። ስለዚህ ዓለማችን ላይ ሰይጣን የሙዚቃ ኢንዱስትሪን ተጠቅሞ ያስመልካል። የህፃናት ሳክሪፋይስ እስከማስደረግ ድረስ፣ ደም እስከማፍሰስ ድረስ፣ የተለያዩ የጣዖት አምልኮ ስራዎች እስከመስራት ድረስ ተጠቅሞበታል። ከሙዚቃው ጀምሮ ከላይቱ ጀምሮ ሰዎች አይምሯቸውን እስኪስቱ ድረስ ራሳቸውን መቆጣጠር እስከማይችሉ ድረስ
ኃይል ያለው መሆኑን ተረድቶ ተጠቅሞበታል። ስለዚህ እኛ የተፈጠርነው ሰውና መላእክት እግዚአብሔርን ለማመስገን ነው። እግዚአብሔርን ለማመስገን ተፈጥረ ወርደ ጋራ ሸንተረሩን አበባውን የሰው መልክ ምናምን እያወደስክ ዓይንሽ አፍንጫሽ የሚል መዘመር መውረድ ከፈለክ መብት ነው፣ እሱ ችግር የለውም። ግን ቢያንስ መንፈሳዊ አታድርገው ነው። የሆነ አጥምቀህ ችግር የለውም እኮ እግዚአብሔርን አይጠላም ማለት አንችልም። በዓለ መስቀልን ስናከብር ወይም መንፈሳዊ በዓል ስናከብር በዝማሬ በምስጋና በንስሐ በጸሎት መሆን ያስፈልገዋል። ይህን ይመስላል ነው ካይሌ በጣም በሰፊው ለጠየቀው ጥያቄ አብራርቶለታል ማለት ነው። ያሉን ነገር ምንድነው? ሰውና መላእክት እግዚአብሔርን ክብሩን ለማውረስ እግዚአብሔርን እያመሰገኑ እንደተፈጠሩ አበክሮ ተናግሯል ማለት ነውና ይሄንን ያው ብዙዎቻችን እናውቃለን። ስለዚህ የጠየቀው ጥያቄና ከያው እሱ እንግዲህ ለዘፈን አበክሬ ይሰራለው ትልቅ እንዲሆን እንቅፋት የሆኑብኝ እንግዲህ እንዳለው መምህራን ናቸው የቤተክርስቲያን ኦርቶዶክስ፣ በተለይ ደግሞ የኦርቶዶክስ መምህራን ናቸው የሚል ትንሽ ደስ የማይል ነገር ተናግሯል። አጥጋቢ መልስ ተመልሶለታል ማለት ነው። ከመጀመሪያው ውይይት የቀጠለ ነፈለገ እንዲሁም እነ መዝሙረ ዳ የቀጠሉት ደግሞ ተጨማሪ ምላሽም አለው ልጁ ቤኪ በደንብ እንዲገባውና ከዚህ በኋላም ዘፈን እንዲያቆም ስለተፈለገ ይመስለኛል እንደዚሁ መምህራን ተሰብስበው እየተነጋገሩ ያሉት። እስቲ ተጨማሪ ምላሹን ደግሞ እንከታተል። ዘፈን ትልቁ በጣም መነጽይፈት ዋነኛ ምክንያቱም ደግሞ ምንድነው እና ያሬዶ የተናገሩት አብራርተው አስቀምጦታል። ክርስቶስን አያሳይም ብለው አይቷል። የክርስቶስን መከራ ለሐረለ ቅድም ያሬድ የክርስቶስን መከራ የክርስቶስን ግርፋት አያሳይም። ባይሆን በተቃራኒው በክርስቶስ ቦታ ሌላ ሰው ልብ ውስጥ እንድታነግስ ነው የሚያደርግ። ጣዖት አምላኪነት ነው የሚያደርገው ባጭሩና። ለምሳሌ አንደበት ያለው ሁሉ ለእግዚአብሔር ይዘምር ይላል አይደል? አንደበት ያለው ሁሉ ለእግዚአብሔር ይዘምር እግዚአብሔርን ያመስግናል የሚለው። ስለዚህ በአንደበታችን ለፈጠረ ለአምላካችን ለእግዚአብሔር ምን እናደርጋለን? እንዘምራለን። እግዚአብሔር ላከበራቸው ቅዱሳን እንዘምራለን። ከዛ ውጪ ግን ስለ አንድ ሴት ወይ ስለሆነች ግለሰብ ወይ ስለሆነ ሰው የሚደረገው ዘፈን እና ደግሞ ዘፈን የሚዘፍነውንም ብቻ አይደለም አይዘ የሚያዳምጠውንም ነው የምናገረው። የሚዘፍነውም ያንን ነገር ፍቅር አድርጎት በልቡ ይዞት የጌታ ኢየሱስ ክርስቶስን ፍቅር እንዳያደርጉት ስለሆነ አንድ ነገር ብቻ ትኩረቱን እንዲስብ ያደርገዋል። በተቃራኒው ደግሞ ዘፈን የሚሰሙትም አካላት ደግሞ ዘፋኝ ራሱንም አዳማጮችንም ነው ይዞ የሚጠፋው። በነገራችን ላይ ልክ አንድ ሰባኪ ብርሃን ለራሱም ይሆናል ለሌሎችም የቃሉን ብርሃን ለሌሎችም እንዲበራ ያደርጋል። አሁን ለምሳሌ ብርሃነ ዓለም ቅዱስ ጳውሎስ መጀመሪያ አስቀድሞ በእግዚአብሔር ቃል እሱ ምን አደረገ? ብርሃን ሆነ። ከዛም በኋላ የቃሉን ብርሃን ደግሞ ለሌሎቹ ሰበከና ነፍሳትን ሁሉ ወደ እግዚአብሔር መንግስት አመጣ አይደለ? አስቀድሞ እሱ ካለበት ነገር ተመልሶ ማለት ነው። ልክ በተቃራኒውም ሰው ሲቆም ልክ ሰው በተቃራኒውም ሲቆም በቂ የአንድ ሰው ሙዚቃ በሚሰራ ሰዓትና አልበሙን በሚለቅበት ሰዓት ላይ ያ ሙዚቃ በአንዴ በጣም ብዙ ሚሊዮን ሰዎች ላይ ደርስና ሰዎች በዛ ሙዚቃ ምን እንዲሆን ያደርጋቸዋል? እንዲመሰጡ፣ ፍቅረ እግዚአብሔር ከልባቸው ይጠፋ፣ ዓለማዊ ነገር ውስጣቸው እንዲቀር፣ ጌታ እግዚአብሔርን እንዳያዩት፣ ኢቭን ቢከፋቸው ቢያዝኑ መከራ ውስጥ ቢገቡ በእግዚአብሔር ቃል ከመጽናናት ይልቅ የሆነ ዘፈንን ሰምቶ መጽናናትን እንዲመርጡ ያደርጋል። ሰዎችን ቀስ እያደረገ ምን ያደርጋል ማለት ነው? ከክርስቶስ ይለያል፣ ከቤተክርስቲያን ይለያል። መደገፊያቸውን ወደዛ እንዲሆን ያደርጋቸዋልና በሁለት መንገድ ሰዎች ወደማይሆን ወደ አልባሌ ቦታ ላይ እንዲገቡ ያደርጋል። እና በቃ እና ደግሞ ከዘፈን ጋር ተያይዞ የሚመጡ ተያያዥ ችግሮች ይኖራሉ። ለምሳሌ ዘፈንን ለመስማት ቤተክርስቲያን ሳይሆን ሰው ወደ ኮንሰርት አካባቢ ይሄዳል። የተለያዩ ድግሶች ቦታ ይገባሉ። እነዛ ዓለማዊ ድግሶች እዛ በቦታ ላይ በመሄድ ደግሞ የተለያዩ አይነት ነገሮችን አከናውነው ይመጣሉ። በዝሙት መውደቅ አለ። ኦኬ፣ አልባሌ ስራዎችን መስራት አለ። ቤተክርስቲያን ከሚሄዱበት ሰዓት ይልቅ እዛ ቦታ ላይ ሄደው በሚያሳልፉበት ሰዓት ላይ ምን እያደረጉ ይመጣሉ ማለት ነው? በአንድም በሌላ ሰዎች የሰይጣን ባሪያ ወደ መሆን ይሄዳሉ ማለት ነው። ደስታቸው ምድራዊ እንዲሆን ያደርጋል። ምናልባት አብዛኛውን ጊዜ ካየ እንደዚህ አይነት ነገሮች በሰንበት ነው የሚከናወኑት። በሰንበት ነው የሚከናወኑት። ከመሄድ ይልቅ ወደዛ ቦታ ላይ ሄደው ጊዜያቸውን እንዲያሳልፉ ያደርጋል። ስለዚህ እኛ የምናየው እኛ በቃ ዘፈን ተሰጧችን ነው እንወዳለን ብለን የምንሰራው አንድ ሙዚቃ በዓለም ሁሉ ሲሰራጭ ያዳመጡን ሰዎች ሁሉ እኛ በምናወጣው ዘፈን እግዚአብሔርን አይደለም የሚያዩት። እግዚአብሔርን ሳይሆን የሚያዩት ማንን ነው? በዘፈን ውስጥ በምናብ የተሳለች ሴት የሆነ ጉዳይ ከሆነ እሱን እንጂ እግዚአብሔርን ተመልክተው ወደ እግዚአብሔር መመለስን ችግራቸውን ለእግዚአብሔር ማማከርን አይመኙም።
ዘፈንም ደግሞ አብዝተው የሚወዱ ሰዎች መዝሙርን ደግሞ በብዛት ይጠላሉ፣ ይጨንቃቸዋል። ለምሳሌ አብዛኛው ኦርቶዶክሳዊ ለምን ይመስልሃል ዘፈን በጣም ስለሚወድ የፕሮቴስታንትን መዝሙር ወደ መስማት የሚሄደው ስለሚቀራረብለት ነው። የኦርቶዶክስን መዝሙር ስማ ስትሉ ይከብደዋል። የንስሐ መዝሙር ነው፣ የክርስቶስን መከራ የሚያሳይ ነው። መዝሙር በነገራችን ላይ ክላሲካሉ ወይ ድምፁ ምናምን አይደለም፣ ሐሳቡ ቤተክርስቲያናዊ ነው ይስ አይደለም ቀለሙ የሚለው ነውና ሰዎች በቤተክርስቲያን የተሰራውን ዝማሬ እንዳይሰሙ ያደርጋል። እንደውም በተቃራኒ ወደ ፕሮቴስታንቲዝም ሊድ ያደርጋል። በዛው ሲታጨቁ ይቆዩና ማወዳደቃቸው የሚሆነው ወይንም ደግሞ ትንሽ ከሱ ጋር የሚመሳሰል ነገር የሚያገኙት ከፕሮቴስታንት ይሆናል። ለምሳሌ አይለያይም ከመልእክቱ ውጪ ኦልሞስት ተመሳሳይ ነው ማለት ይችላል። ምቱም ሊሆን ይችላል፣ እያንዳንዱ ዜማውም ሁሉም ነገሩ አንድ አይነት ነው። ስለዚህ ሰዎችን ከክርስትና ወጥተው ወደ ፕሮቴስታንቲዝም እንዲሄዱ እናደርጋቸዋለን። የቤተክርስቲያንን መዝሙር ሲሰሙ እንዲደብራቸው እንዲያስጠላቸው እናደርጋለን። የፕሮቴስታንት እንደውም እኔ የጴንጤ መዝሙር ይሻለኛል፣ የኛ ቤተክርስቲያን መዝሙር ለምን እንደሆነ አላውቅም ብዙም እንትን አይለኝም እንድንል ብናደርገው በዘፈን አለማምደናቸው እና ደግሞ ገላትያ ላይም አስቀምጦታል ሐሳቡንና ትልቁ ኃጢአት ግን ጌታ ኢየሱስ ክርስቶስን እንዲረሱ ማድረግና የሆነች ግለሰብ ላይ እንዲቀመጡ ወይንም ደግሞ ወደ ሌላ ዝሙትና ከዝሙት ጋር የተያዙ ነገሮችንም ሰዎች እንዲያስቡ ያደርጋቸዋል። በልባቸው ክርስቶስን ሳይሆን የሚዘፈንላትን ሴት እንዲያስቡ ያደርጋል። በልቦናቸው ሌላ ነገርን እንዲስሉ ያደርጋቸዋል። ስለዚህ እኚህ ነገሮች ሁሉ ደግሞ ከእግዚአብሔር መንግስት ሰዎች እንዲለዩ ስለሚያደርግ በዚህ ምክንያት ዘፈንን እና ዘፋኝነትንም እንቃወማለን። እና ደግሞ አንደበት ያለው ሁሉ ለማን ይዘምር ነው የሚለው? ለእግዚአብሔር ይዘምር ነው። ለእግዚአብሔር ለአምላካችን እንዲዘምር ነው የታዘዘው። ሰዎች ይህንን ወደ ማለት ነው። በጣም ዛሬ ያው በደንብ ለእናንተ የተዘጋጀ ነው ማለት ነው። በጣም አመሰግናለሁ እስካሁን ድረስ ስለተከታተላችሁን። ያው በዚህ በጾም ወቅት ውስጥ ከዘፈን ርቀን እግዚአብሔርን ወደምናመሰግንበት በተለይ ደግሞ የበገና መዝሙር ነውና እስቲ የምትወዱትን የበገና መዝሙር ኮሜንት ላይ ጻፉልና ሁላችንም በዚህ በጾም ወቅት ውስጥ ያደመጥን እንቆይላለሁ። ስላዳመጣችሁኝ አመሰግናለሁ። መልካም ጊዜ ይሁንላችሁ።